ነገር ግን በጣም እንድትጠነቀቁ ልንገራችሁ። በተለይ ብዙ ጊዜ ይሄ ሰከንድ ሃንድ የሆኑ ልብሶች ምናምን ሲገዙ እነሱን ስትሪክትሊ ከዛኛው በተለየ እንደውም ሊጸለይባቸው ይገባል። ለምን ካላችሁ በፊት የነበረው ኮኔክሽን ላይኑን ልትቀጥሉ ትችላላችሁ። በደንብ ስሙኝ። አንድ ሰው መጥቶ በጣም ደቀ መዛሙርቱን ስላጨናነቋቸው የነ ጴጥሮስን ጨርቅ እየወሰደ ቆርጦ ነው ሄደው። ጴጥሮስ ጸልዮበት አይደለም፣ ካለው ጨርቅ ላይ ቆርጦ ነው የሚወስድ። ጨርቁ ላይ አኖይንቲንግ ስላረፈ በሄደበት ሁሉ ይፈውስ ነበር። በደንብ ስሙኝ። በዚሁ ስለ አኖይንቲንግም ልንገራችሁ። አኖይንትድ ማቴሪያሎች ለምሳሌ ይሄንን በኢየሱስ ስም ብዬ ብሰጣችሁ አኖይንቲንግ በዚህ ይዛችሁ መሄድ ትችላላችሁ። በዚህ ይዛችሁ መሄድ ትችላላችሁ። ይሄንን የታመመ ሰው ጋር ወስዳችሁ ብታረጉበት ይፈወሳል። የሚፈውሰው ተአምራትን የሚያደርገው የምትወስዱት ጨርቅ፣ የምትወስዱት ዘይት፣ የምትወስዱት የትኛው አኖይንትድ የተባለ ማቴሪያሉ አይደለም። ማቴሪያሉ ሳይሆን ማቴሪያሉ ላይ ያረፈበት አኖይንቲንግ ነው የሚሰራው። ከኔ ጋር ናችሁ? ይኸውላችሁ ስለ መቀደስ ሲወራ ተቀደሱ ሲባል ተለዩ ማለት ነው። ለሆነ ነገር ሰፓሬት መሆን ማለት ነው። ስለዚህ ይሄንን ነገር ቀደስኩት ስል ለሆነ ነገር ነው የለየውት። ስለዚህ የለየውበትን ነገር ይዞ ይንቀሳቀሳል። ይሄ የለበሰው